አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። እንጀራ 4 ብር ብር አውጥተው እንዴት ይበላል? የሚበላ ምን አውቃለሁ። እንዴት ይበላል? አባባላችሁ አሁን ያው ጋጋሪዎቹ አስቡታል። በእነሱ ዘመን አንድ ብር የሆነ ትልቅ ነገር ሲገባ ያሳሱና በሰባዎቹ በሰማንያዎቹ ገለባ የሆነ እንጀራ ነው እኮ የሚመጣው። እሱ ከሱም ብሶ 4 ብር በላይ አመልክቶ የበላውን መከታተል እንደዛ ይችላል። እንደዛ ይቻላል። ስስ ያደርጋት ለመታቸው ነው። አይዞህ ስስ ይሆናል። ብዙ ዘዴ ያለው መታቸው እሱም ሰው ገለባ በሆነ እንጀራ 4 ብር የማማ ዝናሽ እህት ናቸው መሰለኝ። በጣም ወደ ሁለት ጥምረት ባይደስ ይለኛል። አብሮ ቢያገናኛቸው ማማ ዝናሽና ማዘናል ያበለችው ማማ ዝናሽ ኦልሬዲ ግን የገበያውን ሁኔታ ያወጣል። ሻይ በመቶ ብር ምናምን ሲጠጡ ሲበነበር እሳቸው ዘመኑን ዋሽተው የነብላው ዘመን ማለት ነውና እነሱ ለህልም ለማስፈታት 200 ብር ምናምን እየተቀበሉ ነው የሚያስፈቱት። ዘመኑን ዋሽተው ስለዚህ ማማ ዝናሽ አራዳ ናቸው። ምሽ ማለት ጊዜውን ያውቁታል። ማዘር እና በ4 ብር እንጀራ ገዝታችሁ የበላችሁ ኮሜንት ላይ እስቲ ደጋጋሩ ዩቲዩብ አይጠቀሙም እነሱ እንጂ ካሉም ዜና ነው የሚችሉት። ከባድ